ጤና ይስጥልኝ አድማጮች። ከ13 ወራት በላይ ባስቆጠረው በሰሜናዊ ኢትዮጵያ አካባቢዎች በሚካሄደው ጦርነት በርካታ መሰረተ ልማት መውደሙ እየተነገረ ነው። ጦርነቱ በተደረገባቸው በትግራይ በአማራና የአፋር ክልሎች የከፋ ጉዳት መድረሱ ይታመናል። በትግራይ ክልል ስለደረሰው የጉዳት መጠን እስካሁን በትክክል ማወቅ አልተቻለም። የመድኃኒት አቅርቦት እጥረት ስለመኖሩ ከሚሰማው በቀር የኢትዮጵያ መንግስት እንዳስታወቀው ግን በአማራና አፋር ክልሎች ከ35 በላይ ሆስፒታሎች፣ 418 የጤና ጣቢያዎች፣ 1700 ገደማ ጤና ኬላዎች ተዘርፈዋል፣ ወድመዋል። በጦርነት ጊዜ ጥበቃ ሊደረግላቸው ከሚገባቸው ተቋማት መካከል የሕክምና አገልግሎት ተቋማት መሆናቸው ቢታወቅም በእነዚህ ክልሎች ግን ዋነኛ ሰለባዎች ሆነዋል። እንደ ኢትዮጵያ ሲታሰብ ለወትሮውም በዝቅተኛ ደረጃ ላይ በሚገኘውና ለሕክምና የሚያስፈልጉ መገልገያዎች እጥረት ባለበት የሕክምናው ዘርፍ ላይ የደረሰው ውድመት የተጠቃሚው ማህበረሰብ በከፋ ስቃይ ላይ የጣለ መሆኑን ከስፍራው የሚወጡ መረጃዎች ያመለክታሉ። የወደሙ መሰረተ ልማቶችን ዳግም የመገንባትና የማቋቋም እቅድ በየደረጃው መታሰቡ እንዳለ ሆኖ ለጊዜው በአማራና አፋር ክልል ተዘርፎ የወደሙትን የጤና ተቋማት በአስቸኳይ ቢያንስ የመጀመሪያና መሰረታዊ የሕክምና አገልግሎት እንዲሰጡ ለማስቻል የድጋፍ ጥሪ ቀርቧል። ያለውን ውሱን የመድኃኒት አቅርቦት ለማገዝም በውጭ የሚኖሩ ወገኖች ለበዓል ወደ አገር ቤት ይዘው እንዲገቡ እስከ ማሳሰብ ተደርሷል። በሀገር ውስጥ በሌላ አካባቢ የሚገኙ ሆስፒታሎች የተጎዱትን መልሰው እንዲያደራጁና እንዲያቋቋሙ ኃላፊነት ተሰጥቷቸው መንቀሳቀስ መጀመራቸው አንድ ነገር ነው። ሆኖም ግን ካለው የኢኮኖሚ አቅምና አፈጻጸም አኳያ ምን ያህል ጊዜ ይፈጃል? የብዙዎች ጥያቄ ነው። የደረሰው ጉዳት ካለው ላይ የተቀነሱትን የጤና ተቋማት ዳግም ለየአካባቢው ህብረተሰብ አገልግሎት እንዲሰጡ የማድረግ ጥረትና ያለውን አቅም በሚመለከት ለመነጋገር እንግዶች ጋብዘናል። እንግዶቼ ራሳችሁን እንድታስተዋውቁ እድል ልስጥ። ዶክተር አለኝታ ከርሶ ልጀምር። በጣም አመሰግናለሁ። አለኝታ እባላለሁ። በሙያዬ የድንገተኛ ሕክምና ስፔሻሊስት ነኝ። በአሁኑ ወቅት በጤና ሚኒስቴር የድንገተኛ አደጋና ጽኑ ሕክምና አገልግሎት ዳይሬክተርና በአሁን በግጭት ጋር በተያያዘው የኢንሲደንት ማኔጅመንት ሲስተም ውስጥ ይህንን እያስተባበርኩ እገኛለሁ። አመሰግናለሁ። ሙሉ ስሞን አልነገሩንም ዶክተር አለኝታ? አለኝታ ገብረየሱስ እባላለሁ። አመሰግናለሁ። ዶክተር አየራባት እባላለሁ። የወልዲያ አጠቃላይ ሆስፒታል ጠቅላላ ሐኪም ነኝ። በዚህ በወራሪ ወቅት ጊዜ የበጎ ፈቃድ አገልግሎት አስተባባሪ ነኝ። ስሜን ዲስ እባላለሁ። የኢትዮጵያ ኢኮኖሚክ አሶሲዬሽን የፓርትነርሺፕ እና ኮሚኒኬሽን ዳይሬክተር። ዶክተር ጌታቸው ደመም ማዘንጊያ እባላለሁ። በካናዳ በአያት ስለሚጠራ በጌታቸው ማዘንጊያ ነው የምታወቀው። በኢመርጀንሲ ሜዲሲን ቶሮንቶ ከተማ ውስጥ በማገልገል እገኛለሁ። በቅድሚያ እንግዶቼ በውይይቱ ለመሳተፍ ፈቃደኞች በመሆናችሁ ከልብ አመሰግናለሁ። ዶክተር አለኝታ ወትሮም በሕክምና አገልግሎቱ ዘርፍ ያለውን ጉድለት በቅርብ ያውቁታል። በዚህ በጦርነቱ በጤና ተቋማት ላይ የደረሰውን እስቲ ባጭሩ ይግለጹልን። በጣም አመሰግናለሁ። እንግዲህ እንደተጠቀሰው መጠነ ሰፊ የሆነ ጉዳት በጤና ተቋማት ላይ ደርሷል። የተቋማት መዘረፍ፣ የመሰረተ ልማት ጉዳት፣ የመድኃኒት አቅራቢ ቅርንጫፍ መስሪያ ቤቶችም እንደዚህ በተመሳሳይ መዘረፍ፣ አምቡላንሶችም የመዘረፍ የመቃጠል ጉዳት ደርሶባቸዋል። በሆስፒታሎችም በጤና ጣቢያዎችም በጤና ኬላዎችም እንደተጠቀሰው ይህ ደግሞ በጣም ሰፊ የሆነውን አገልግሎቱን የሚያገኘውን የማህበረሰብ ክፍል አገልግሎቱ ተጠቃሚ እንዳይሆን አድርጓል። ከጤና ተቋማቱን ባሻገር በተመሳሳይ ተፈናቃዮች ሕክምና አገልግሎትም በጣም ሰፊ የሆነ ጫና እንዲከሰት ምክንያት ሆኗል። አመሰግናለሁ። ዶክተር አያሌው ባለፉት ወራት እርስዎ ባሉበት ወልዲያ አካባቢ የሕክምና ተቋማት የነበሩበትን አጠር አድርገው እስኪ ያካፍሉን። እንግዲህ በወልዲያ ከተማ ወይም ደግሞ ወልዲያ ሆስፒታል ላይ የወራሪ ቡድን ያደረሰው ውድመት ሆስፒታሎች ወይም ደግሞ የጤና ተቋማት ከእንደ አይነት አደጋ ነፃ ሆነው የሚሰሩ ተቋማት ናቸው። ወራሪው በገባባቸው ጊዜ ከቀላል የሕክምና መሳሪያ እስከ ከባድ እስከምንለው የሚችሉትን በመውሰድ የማይችሉትን ከጥቅም ውጭ እንዲሆን በማድረግ ያው ከኢመርጀንሲ ጀምሮ እስከ ላይ ያሉ ሕክምናዎችን ህብረተሰቡ እንዳይጠቀምበት የተደረገ ከፍተኛ የሆነ ውድመት የተካሄደበት ጊዜ ነው። በእኛ በወልዲያ ሆስፒታል የተካሄደው በአጠቃላይ ስናየው ማለት ነው። ዶክተር ስሜነህ የመንግስት ባለስልጣናት በተለይ በአማራና አፋር ክልል ስለወደሙ የመሰረተ ልማት አውታሮች የጤና ተቋማት ጭምር ሲገልጹ እንሰማለን። እንደው የተጠናና በትክክል የሚታወቅ ነገር አለ የደረሰውን ጉዳት በሚመለከት በገንዘብ ደረጃ ቢተመን? አመሰግናለሁ። እንግዲህ ጦርነቱ በፊት የሀገሪቱ ሆነ የክልሉ ኢኮኖሚ
በጥሩ የእድገት ጎዳና ላይ እንደነበረ ይታወቃል። በአሁኑ ሰዓት እንግዲህ ጤናን ጨምሮ ትምህርት፣ ውሃ፣ መብራትና መንገድ ዘርፍ በከፍተኛ ደረጃ እንደወደመ የሚያሳይ ጥቅል መረጃ ነው ያለው። ለሀገራችን ኢኮኖሚ በጣም ከፍተኛ ተግዳሮት የሆነበት ሁኔታ ነው ያለው። የደረሰው በቢሊየን የሚቆጠር ጉዳት መሆኑን ከመንግስት መረጃ ውጭ የኢትዮጵያ ኢኮኖሚክ አሶሲዬሽን እንደ ተቋም ያደረገው ጥናት የለም። ዶክተር ጌታቸው በጤናው ዘርፍ የደረሰውን ጉዳት ለመጠገም በሚደረገው እንቅስቃሴ ከሚሳተፉ ወገኖች አንዱ መሆኑን ሰምተናል። የሚደረገው ድጋፍ በአጭር ጊዜ አገልግሎት እንዲሰጡ እነዚህን ተቋማት ያስችላል ብለው ያምናሉ? እስቲ ሐሳቡን ያጋሩን። እግዚአብሔር ይስጥልኝ። እንግዲህ ምንድነው ያለውን ፍጥ ንፉጋ የሚባል አነጋገር አለ ኢትዮጵያ ውስጥ። እንደዛ ነው እንጂ ውድመቱና እኛ ለማድረግ እየሞከርን ያለው ነገር አይገናኝም እና ወዲያውኑ ወደ ስራ መግባት ይቻላል ወይ የሚባለው ነገር በጣም ጊዜም ይወስዳል ያንን ለማድረግ። ግን አሁን እኛ እያደረግን ያለነው ምንድነው አትሊስት በተወሰነ ሁኔታ አንድ ተከፍቶ የኤመርጀንሲ ስራዎች እንዲሰሩ፣ በምጥ የተያዘች እናት እንድትወልድ፣ በአደጋ የተጎዳ ሰው ሕክምና እንዲያገኝ የሚችልበት መልኩ በማሰብ አሁን እኛ በግሎባል ኤድ ኢትዮጵያ ወደ 50 ኮንቴነር የሕክምና እቃዎች አስተባብረን በመላክ ላይ ነው ያለነው። ግን ይሄ ነገር ባህርን በጭልፋ እንደመጥለቅ ነው የሚሆነውና እኛ የምናደርገው ነገር በጣም ትንሽ ነው ከጉዳቱ አንጻር ሲታይ ማለት ነው። ግን ያን ነው ብለን ደግሞ ዝም ብለን መቀመጥ የለብንምና የምንችለውን ያህል እናደርግ በሚለው ነው እየተንቀሳቀስን ያለነው። መልካም። እንግዲህ ጤና ጥበቃ ሚኒስቴር በጦርነት የተመዘበሩትንና የወደሙትን ተቋማት በተለያዩ አካባቢዎች የሚገኙ ሐኪም ቤቶችና የጤና ተቋማት መልሰው እንዲያደራጁና እንዲያቋቁሙ ኃላፊነት መስጠቱ ተሰምቷል። ዶክተር አለኝታ የታሰበውን ለማሳካት ምን ያህል አቅም አለ? ቅድም በመግቢያው ሳልጠቅስ ያለፍኩት የደረሰው ጉዳት አሁን ካለው ከግጭቱ ጋር የወደሙ ተቋማት እንዳሉ ሆነው ከተፈናቃዮችም እንዳሉ ሆነው ከዛ ባሻገር ደግሞ በግጭቱ ደግሞ የተጎዱ ታካሚዎችን ለማከም ከመደበኛ ስራቸውን አቋርጠው ወደዚህ አገልግሎት የገቡ በጣም በርካታ ተቋማት አሉ። ስለዚህ ከግጭት ነፃ በሆኑ ቀጠናዎች ያሉ የማህበረሰብ አካላት በሌላ ጊዜ የሚያገኙትን አገልግሎት እንዳያገኙም ደግሞ ከፍተኛ ጫና ፈጥሯል። ከዛም ባሻገር ደግሞ በተለይ ከሜንታል ሄልዝ ጋር በተያያዘ በገንዘብ የማይተመን ጉዳት እንደደረሰ ነው እንግዲህ ሁኔታዎችን የሚያሳዩት። ከዚህ ጋር በተያያዘ ጤና ሚኒስቴር በሶስት ሁኔታዎች ነው የከፈለው። በጣም በፍጥነት ሆስፒታሎችን ካሉ ሆስፒታሎችና የዩኒቨርሲቲ ሆስፒታሎች ጋር በጋራ በማጣመር ጤና ጣቢያዎችን ደግሞ እንደዚሁ የተለያዩ የክልል ጤና ቢሮዎችና ከተማ መስተዳድሮችን በጋራ በማጣመር እንዲሁም ደግሞ ከሌሎችም ከአጋር ድርጅቶችም ከሌሎችም ባለድርሻ አካላት ጋር በጋራ በመሆን በፍጥነት ወደ ነበሩበት የመመለስና መሰረታዊ የሆኑ የሚባሉ አገልግሎቶችን የመስጠት ስራዎችን እየሰራ ነው። ለዚህ እንግዲህ ሁሉም ካለው እየቀነሰ እያካፈለ ስራውን በፍጥነት ወደ ስራ ለማስጀመርና እናቶችን፣ ህጻናትን አቅማቸው የደከሙ ሌሎችንም እንደዚሁ የማህበረሰብ ክፍሎችን በፍጥነት ለመታደግ ስራ እየተሰራ ነው። ግን ያለው አቅምና ሀብት በጣም ውስን ነው። አሁን ካለው ክፍተት ጋር ተመጣጣኝ የሆነ አይደለም። ለዚህም ነው 1 ሚሊዮን ወደ ሀገር ቤት ጥሪንም በመጠቀም ሁሉም በዚህ ረገድ ለሚችሉት ማገዝ እንዲችሉ ጥሪው ቀርቦ በሕክምና ግብአት፣ በቁሳቁሶች ከዛም ባሻገር እንዲሁም ጤና ተቋማትንም በኃላፊነት ወስዶ በማንኛውም ሁኔታ ማገዝ የሚችሉበት አግባብ እንዲሆን ጥሪው የተላለፈው። እስካሁን ባሉት በተወሰኑ ሳምንታት እንዲሁ ሆስፒታሎችን በጋራ በማድረግ ጤና ጣቢያዎችንም በጋራ በማስተሳሰር ጥሩ የሆኑ አመርቂ ውጤቶች ተጀምረዋል። ሆኖም ግን በቂ አይደለም። በዛ ረገድ በጣም ተጠናክሮ መቀጠል ይኖርበታል። የጤና ተቋማቱ ላይ ስለደረሰው ጉዳት ሲነሳ በቀጥታ በተጠቃሚዎቹ ወይም ተገልጋዮቹ ህይወት ላይ የሚያሳድረው ተጽዕኖ ነው የሚታስበው። ዶክተር አያሌው ጉዳት የደረሰባቸው የጤና ተቋማት ስራቸውን እንዲጀምሩ ለማገዝ ከሚደረገው እንቅስቃሴ አሁን ዶክተር አለኝታ ከጠቀሱት ማለት ነው ከዛ ጋር ያይዘው እስቲ ሐሳቡን ያካፍሉን። እንግዲህ እንደ ወልደ ሆስፒታል ያው የተለያዩ ሆስፒታሎች የተጎዱ ሆስፒታሎችን ከተለያዩ ሆስፒታል ጋር እንዳግዙ ነው የተደረገው። ምናልባት እኛ ጋር ጥቁር አንበሳ ሆስፒታል ነው ወልደ ሆስፒታልን ለመደገፍ የጤና ሚኒስቴሩ ያዘጋጀው። አሁን ያው ባለበት ሁኔታ የወሰዱ ድጋፎች የተደረጉልን ያሉት ምናልባት እንግዲህ ከሌሎች ሆስፒታሎች የሚለየው በሃይማኖት አባቶችና በጊዜው በነበረው የሰላም ኮሚቴ ወልደ ሆስፒታል የተወሰኑ ሰርቪሶችን በክሊኒክ ደረጃ እየሰጠ ነው የነበረው። የኢመርጀንሲ፣ የኮልድ ኬዞችን፣ የክሮኒክ ፎሎአፕ፣ የቲቪ፣ የማዋለድ አገልግሎትና ቀለል ያሉ የኦፕሬሽን እንትኖችን የሃይማኖት አባቶች እያገዙን መራይቶችን ውጭ እያዘጋጀን በአህያ እያስመጣን የተወሰኑ ሰርቪስ እየሰጠን ነው የቆየ ነው። ስለዚህ አሁን ጥቁር አንበሳ ሆስፒታል የተወሰኑ ድጋፎችን ይዞ መጥቶ እነዚህን ሰርቪሶች የማስፋፋት ስራ
ኦፕሬሽን አገልግሎት እንዲሰጥ ተጨማሪ የሆኑትን የላቦራቶሪ የራጅ እና ሌሎች ሰርቪሶች እንዲጀመሩ መድኃኒቶችን የተወሰነ እገዛ አድርጎ አትሊስት ኢመርጀንሲ የሆኑ ሰርቪሶችን እንዲሰጡና የሳይካትሪ አገልግሎትም እንዲጀመር የተወሰነ ድጋፍ እየተደረገ